ኢትዮጵያ ውስጥ የተጣለውን የአስቸኳይ ጊዜ አዋጅ ማስፈጸሚያ መመሪያ ዝርዝር ኮማንድ ፖስቱ ይፋ አድርጓል። በኢትዮጵያ የመንግሥት መገናኛ ብዙሃን ከትናንት አንስቶ እየተነገረ ባለው ዘገባ መሠረት የሚኒስትሮች ምክር ቤት ከትናንት በስቲያ ጥቅምት 4 2009 ዓ.ም ባካሄደው ስብሰባ የአዋጁን ማስፈጸሚያ መመሪያ አጽድቋል። የሕዝብን ደህንነትና ሕገ መንግሥታዊ ሥርዓትን አደጋ ላይ በሚጥሉ የሁከትና ነውጥ ተግባራት ተሳትፎ የተገኙ ግለሰቦች ባላቸው ላይም ይወሰዳሉ የተባሉ እርምጃዎችንም መመሪያው ማካተቱን መገናኛ ብዙሃኑ ዘግበዋል። 31 አንቀጾች ያሉት መመሪያ ሁከትና ብጥብጥ እንዲሁም በሕዝቦች መካከል መቃቃሮችን የሚፈጥሩ ይፋዊም ሆነ ድብቅ ቅስቀሳዎች በማናቸው መልኩና ዘዴ ተከልክለዋል እንደሚልም ተገልጿል። ከሽብርተኛ ድርጅቶች ጋር የሚኖር መስተጋብርና በልሳኖቻቸው መገልገል ላይም በተለይ እንደ ኢሳት፣ ኦኤምኤን እና መሰል የአሸባሪ ድርጅቶች ሚዲያዎች ሲል በጠራቸው የመገናኛ ብዙሃን ተቋማት ላይ መመሪያው እገዳ መጣሉ ተነግሯል። ያልተፈቀደ ሰልፍና የአደባባይ ስብሰባ፣ ለሕዝብ አገልግሎት አለመስጠት፣ በትምህርትና በስፖርት ማዘውተሪያ ስፍራዎች አድማ ማድረግ በክልከላው መካተታቸው ተዘግቧል። ኮማንድ ፖስቱ ባወጣው የአስቸኳይ ጊዜ አዋጁን ማስፈጸሚያ መመሪያ በሕዝባዊ በዓላት ላይ ሁከትና ብጥብጥ ሊፈጥሩ የሚችሉ ቅስቀሳዎችን ማድረግና ማወክ፣ በመሠረተ ልማቶች ላይ ጉዳት ማድረስ፣ ሰላማዊ የትራፊክ እንቅስቃሴን ማወክ፣ የሕግ አስከባሪዎችን ሥራ ማወክን መመሪያው በጽኑ ይከለክላል ይላል ይኸው የመንግሥቱ መገናኛ ብዙሃን ዘገባ። ያልተፈቀደ አልባሳት መልበስ፣ የጦር መሳሪያ ይዞ መገኘት፣ ሕገ መንግሥታዊ ሥርዓትና የሀገር ሉዓላዊነትን የሚጎዳ ተግባር መፈጸም፣ ያልተፈቀደ ቦታ መገኘት መመሪያው ካቀፋቸው ክልከላዎች ውስጥ መካተታቸውም ታውቋል። መቀመጫቸውን አዲስ አበባ ላይ ያደረጉ የውጭ አገሮች ዲፕሎማቶች ያለ ኮማንድ ፖስቱ ዕውቅና ከአዲስ አበባ ከ40 ኪሎ ሜትር ራዲየስ ውጪ መንቀሳቀስ እንደማይችሉም ኮማንድ ፖስቱ አስታውቋል። የሕግ አስከባሪ አካላት ትጥቃቸውን ለሦስተኛ ወገን አሳልፈው መስጠትና ያለ አስገዳጅ ምክንያት ሥራ መልቀቅና ፈቃድ መጠየቅ እንደማይችሉም ተደንግጓል። በልማት አውታሮችና በመሠረተ ልማት መዋቅሮች አቅራቢያ ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ ከተፈቀደለት ሠራተኛ በስተቀር መንቀሳቀስ የሕግ አስከባሪዎች አስፈላጊውን እርምጃ ለመውሰድ ያስችላቸዋል ይላል መመሪያው። የሰዓት እላፊ በሚጣልበት ቦታና ጊዜ ክልከላን በመተላለፍ ከቦታ ቦታ መንቀሳቀስ እንደማይቻልም ኮማንድ ፖስቱ ማስታወቁ ተነግሯል። በተጨማሪም መመሪያው መረጃ የመስጠት የመተባበር ግዴታንም ማስቀመጡ ተዘግቧል። የአስቸኳይ ጊዜ አዋጁ ማስፈጸሚያ መመሪያ የደነገጋቸውን ክልከላዎች ተላልፎ በተገኘ ግለሰብ ላይ ይወሰዳሉ ያላቸውንም እርምጃዎች አስመልክቶ ያለ ፍርድ ቤት ትዕዛዝ እስከሚደረግ ብርበራ አንስቶ በቁጥጥር ስር መዋልና የሕግ አስከባሪዎች አስፈላጊውን አግባብነት ያላቸውን እርምጃዎች መውሰድ የሚያስችላቸውን ሥልጣንም ዘርዝሯል። መግለጫው አክሎም ተጠርጣሪዎችን ለፍርድ ቤት በማቅረብና በተሃድሶ የሚለቀቁትን እየለየ የእርምት እርምጃ በመውሰድ አዋጁ ጸንቶ እስከሚቆይበት ጊዜና ሰላምና መረጋጋት እስኪመለስ ድረስ ኮማንድ ፖስቱ አገሪቱን በበላይነት እንደሚመራም በመግለጫው መነገሩን የመንግሥቱ መገናኛ ብዙሃን ዘግበዋል። ኮማንድ ፖስቱ የሚመራው በጠቅላይ ሚኒስትሩ እንደሆነ የአስቸኳይ ጊዜ አዋጁ ገልጿል። ሰሞኑን በተለያዩ ዘገባዎች ከማብራሪያዎች ጋር እንመለስበታለን። አሁን የኢትዮጵያን የፖለቲካ ግለት ወደሚመለከተው የመጀመሪያ ዝግጅታችን እንዝለቅ። ኢህአደግ ግንቦት 20 1983 ዓመተ ምህረት 4 ኪሎን ተቆጣጥሮ የሀገሪቱ መጻኢ ዕጣ ፈንታ እርሱ መሆኑን፣ እርሱ መንግሥት፣ እርሱ ከእንግዲህ ገዢ ፓርቲ መሆኑን ከደነገገ እነሆ ሩብ ምዕተ ዓመት ደፈነና ወደ ሁለተኛው ሩብ ተሸጋገረ። የአንድ ሙሉ ትውልድ ዕድሜ መሆኑ ነው በሥነ ሕዝብና በማኅበራዊ ሳይንስ ጠቢባን ቀመር። ኢህአደግ በሙሉ የገዢ ፓርቲነት ዘመኑ ተቃውሞ ተለይቶት አያውቅም። በፓርቲዎች የተደራጀ ተቃውሞ፣ በፓርላማ በርጩማ የያዘ ተቃውሞ፣ በአደባባይ እየወጣ የፈሰሰ ተቃውሞ፣ ሰላማዊ ተቃውሞ፣ አንዳንዴም ሁከትና ዐመፅ የተቀላቀለበት ተቃውሞ 25 የአስተዳደር የልማት የተቃውሞ የውጥረት ዓመታት ድርቅና ረሃብ የደቆሳቸው ተከታታይ እድገት የተመዘገበባቸው ደም መፋሰስ የተቀላቀለባቸው ጦርነቶችና የሽብር ጥቃቶች ያንዣበቡባቸው የሶማሊያ ጣልቃ ገብ ጦርና የሰላም ማስከበር ተልዕኮዎች የተከናወኑባቸው 25 ዓመታት የዲሞክራሲና የሰላም ተስፋ ፈንጥቆ የታየባቸው እስራትና ፍርሃትም ነግሶ የዘለቀባቸው 25 ዓመታት። በእነዚያ የሩብ ምዕተ ዓመት ጉዞው ኢህአደግ የአሮጌው ሕይወትና አስተሳሰብ ጥምቀት ያልነካው የትምክህት፣ የዘውድ ፍቅር፣
የነፍጥ የጉልተኝነት የጦረኝነትና የደርገኝነት ጸበል ያልተረጨበት የራሱን ፍጡርና ውልድ አዲስ ትውልድ አብቅሎ አሳድጓል። በድፍን ኢትዮጵያ የአሮጌው ሚሌኒየም ማብቂያና የአዲሱ ሚሌኒየም መጀመሪያ ልጆች ሚሊዮኖች ናቸው። በቅርቡ የወጡ የዚህ ዓመት የሕዝብ ብዛት ጥናታዊ ግምቶች እንደሚጠቁሙት በዚህ በያዝነው 2009 ዓመተ ምህረት ከ100 ሚሊዮን ዘለግ ካለው የኢትዮጵያ ሕዝብ ቁጥር 63.75 ከመቶው ዕድሜው ከ24 ዓመት በታች ነው። ወደ 65 ሚሊዮን የሚጠጋ ጨቅላ ወጣት ከኢህአደግ አስተዳደር ሌላ ሲባል ካልሰማ ካላነበበና ካልተማረው የሚያውቀው የለም። የዕድሜውን ጣሪያ ወደ 30 ካስጠጋ ነው የወጣቱ ቁጥር ከ70 ሚሊዮን ሊያሻቅብ ነው። የመንግሥቱ የተለያዩ ፖሊሲዎች ትችት፣ ነቀፌታና ተቃውሞ ተለይቶት አያውቅም። ኢትዮጵያ ባለድርብ አሃዝ መቶኛ ዕድገት እያስመዘገበች በርግጥ አሁን በእጅጉ ቢወርድም ከዓለም 10 ከዋክብት መካከል መግባቷ እየተነገረላትም ግድቦችን፣ መንገዶችን፣ ሕንፃዎችን፣ የተለያዩ የኃይል ማመንጫዎችና የኢንዱስትሪ ተቋማትን ትምህርት ቤቶችና ዩኒቨርሲቲዎችን እየገነባችና እያስፋፋች በጤናው ዘርፍ በዓለም ተጠቃሽ የተባለ አሰራርን ፈጥራ እየተከተለች መታየቷና ውክልናዋ ከአህጉር እስከ ተባበሩት መንግሥታት ድርጅት እየዘለቀ ምነው የተቃውሞና ያለመደሰቱ ስሜት ከዕለት ወደ ዕለት ከክልል ክልል ከጽሑፍና ከስብሰባ ወደ አደባባይ ከሰላማዊነት ወደ ግጭት እየሰፋ ሄደ። መንግሥትን ሕገ መንግሥታዊ መብቶችን በሚያቋርጥ ሁኔታ በመላ ምድሪቱ የአስቸኳይ ጊዜ አዋጅ እስከ መደንገግ አደረሰ። የኢህአደግ ሊቀመንበርና የመንግሥቱ መሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ሰጥተውት በነበረ መግለጫ ኢህአደግ አድርጎት በነበረ የማዕከላዊ ምክር ቤቱና የሥራ አስፈጻሚው ስብሰባ ላይ ራሱን መፈተሹንና ችግሮች እንዳሉበት አምኖ ለቁርጥ ለውጥ መነሳቱን ጠቁመው ነበር። ዋናው ቁልፉ ችግር ከተፈታ ደግሞ አብዛኛው ችግሮችን ሊፈታ ይችላል ተብሎ የተቀመጠው ግን ለመንግስት ስልጣን ያለን አመለካከት፣ ለመንግስት ስልጣን ያለን አረዳድና ተግባራዊ አፈጻጸም ይሄ ጉዳይ ወሳኝ ጉዳይ ነው ብሎ ተመልክቶታል። ይሄን ያለበት ዋናው ምክንያት እንግዲህ ይሄ ካፒታል ክምችት የሚካሄድበት ሀገር ነው። የካፒታሊስት ኢኮኖሚ እየገነባ እንደመጣን ሁሉ አሁን አመራር ላይ የተቀመጠው ኃይል ራሱ እንደ ሻማ እየቀለጠ ሌሎች ሀብታም እንዲሆኑ ሌሎች እንዲበለጽጉ እንዲያደርግ የሚጠበቅበት አመራር ነው። ይሄ እንግዲህ በታሪኩ ኢህአደግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ስለዚህ ይሄ በተደጋጋሚ በተለያየ ደረጃ የሚታይ ጉዳይ ነው። እናም ይሄንን በምንገመግምበት ጊዜ ይሄ ችግር መኖሩን በግልጽነት ሳይደባበቅ ሳንሸፋፍን ተወያይተን ይሄንን ነገር ማረም ማለት የወደፊት ጉዟችንን ለማስተካከል ለመስፈንጠር ትልቅ እድል ይፈጥርልናል። ስለዚህም የመንግስትን ስልጣን የምናይበት አተያይ በሚገባ እንደገና ተግባራዊ አፈጻጸሙም በሚገባ ተፈትሾ ደረጃ በደረጃ ስርዓት የሚይዝበትን ሁኔታ ማመቻቸት ሌሎችን ችግሮችንም ለመቅረፍ ወሳኝ ነው ተብሎ ነው የተወሰደው። እናም ጠቅላይ ሚኒስትሩ ያኔ ጣታችንን በማንም ላይ አንቀስርም፣ ችግሩ የራሳችን ነው፣ እንታረማለንም አሉ። ሁከቱ፣ ግጭቱ ግን አላባራም። ከኦሮሚያ ወደ ኮንሶ ከዚያም ወደ አማራ ዘለቀ። ጠቅላይ ሚኒስትሩ እንዲህ አይነት የተቃውሞ እንቅስቃሴዎችን ያስቆማል ያሉትን የአስቸኳይ ጊዜ አዋጅ የሚያውጅ ያህል ነው ሲሉ ተቃዋሚዎች የወቀሱትን እርምጃ ሲወስዱ ችግሩ በውጭ ኃይሎች የሚውጠነጠን የሚሸረብ መሆኑን ጠቆም አድርገው ነበር። በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህን በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩም ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ
መንግስት ዝም ብሎ ሊያይ አይችልም። ለወጣቶችም ሕይወታቸውን የሚያሻሽሉ ዕድሎችና ተስፋን የሚሰንቁ እርምጃዎችን እንወስዳለን፣ ፓኬጆችን አዘጋጅተናል፣ በቢሊዮኖች የሚቆጠር በጀት መድበናል ብለው ነበር። እስካሁን የመጣንባቸውን የወጣቶችን የኢኮኖሚያዊ ችግሮችን ለመፍታት የያዝናቸው ፓኬጆች በራሳቸው ብቁና አስተማማኝ ናቸው የሚል መፈተሽ ነበር። ከዚህ አኳያ ፓኬጆቹን በዝርዝር ፈትሸናቸዋል። በፈተሽንበት ወቅት ያገኘናቸው አንዳንድ ከኢኮኖሚ እድገታችን ጋር የሚመጥን ለወጣቶቹ ስራ እድል ለመፍጠር የሚያስችሉ ቀሪ ተግባራት እንዳሉን፣ እነዚህ በፓኬጆቹ ጎልብቶ መውጣት እንዳለባቸው፣ ፓኬጃችን ተከልሶ በስትራቴጂ ደረጃ ጎልብቶ መውጣት እንዳለበት በከፍተኛ አመራሮች ደረጃ የሚመራ ሀገራዊ ኮሚቴ አዋቅረን ስራ ስንሰራ ቆይተናል። አሁን ፓኬጆቹ በሚገባ ተከልሰዋል። ዋናው ጉዳይ ከዚህ በኋላ ከወጣቶቹ ከራሳቸው ጋራ ተወያይተን እነዚህ ፓኬጆች በእርግጥም የኛ ፓኬጆች ናቸው ብለው በባለቤትነት እንዲቀበሉ ማድረግ ይጠይቃል። መንግስት ስለቀረጻቸው ብቻ ፓኬጆቹ ሙሉ ናቸው ማለት አይደለም። ወጣቶቹ ራሳቸው ባለቤት መሆን አለባቸው። ይሄን ለማድረግ ከወጣቶቹ ጋራ ዝርዝር ውይይቶችና ከነሱ ጋራ ኢንጌጅመንት መጀመር አለብን። ይሄ በሚሆንበት ጊዜ የነሱን ሀሳቦች አካተን የሚያጸድቁ አካላት ካጸደቀ በኋላ ወደ ሙሉ ትግበራ በመግባት አሁን የሚታዩትን የወጣቶችን የኢኮኖሚ ጥያቄዎች መፍታት የሚገባን ይሆናል። ተቃውሞው፣ ግጭቱ፣ ሁከቱ ግን አልቆምም። ኢትዮጵያ ዛሬ በአስቸኳይ ጊዜ ሁኔታ ላይ ትገኛለች። የአስቸኳይ ጊዜ አዋጁ ማስፈጸሚያ ዝርዝር መመሪያም በኮማንድ ፖስቱ ትናንት ይፋ ተደርጓል። ብዙዎች መጨነቅ ጀምረዋል። ነገሩ በብርቱ ያሳሰባቸው መሆኑን እየገለጹ ነው። የአስቸኳይ ጊዜ አዋጁ መደንገጉ የተነገረው የኢትዮጵያ ፓርላማ ሥራ ሲጀምር ከፕሬዚደንቱ እንደተነገረው ከሆነ ዛሬ ያለውን የኢትዮጵያን ያለመረጋጋት ችግር ያመጡት የውጭ ኃይሎች፣ ግለሰቦችና ቀደም ሲል ተብሎ እንደነበረውም ጽንፈኛ ዳያስፖራ ናቸው። ቀደም ሲል ያልተጠሩ ወይም በሽፍን ሲጠቋቆሙ የነበሩ ጠላቶችንም አፍርጠው ተናግረዋል። ይህን ድርጊት መንግሥት ለቴክኖሎጂ ሽግግር አገራዊ ልማትን ለማፋጠን በማሰብ ያስፋፋውን ዘመናዊ የመገናኛ መሠረተ ልማት ለክፋትና ውድመት በመጠቀም ያስተባበሩት ደግሞ አገራችን በአሸባሪነት የመቻቸው ግለሰቦችና ቡድኖች ናቸው። የኦነግና የግንቦት ሰባት መሪዎች ከግብፅ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ አገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰቡበት ከፍተኛ ውድመት ፈጽመዋል። ይህንን የፕሬዝደንቱን መግለጫ ያብራሩት የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ለመንግሥቱ ሚዲያ ሲናገሩ ለክሳቸው ማስረጃ እንዳላቸው ጠቁመዋል። We know for a fact the terrorist group OLF has been receiving all kinds of support from Egypt. Its leaders have been facing የሽብሩ ቡድን ኦነግ ከግብፅ ሁሉንም አይነት ድጋፍ እንደሚያገኝ በተጨባጭ እናውቃለን። ቀደም ሲል አስመራ ውስጥ ነበር የሚንቀሳቀሱት። አሁን እየሰሩ ያሉት ካይሮ ላይ ነው። ይችን ሀገር ለመበጥበጥ የሚያስችሉ ሁሉንም አይነት ድጋፎች ይሰጧቸዋል። ለዚህ የኢትዮጵያ መሪዎችና ባለሥልጣናት ክስ መልስ ለመስጠት ጊዜ ያላባከኑት የግብፅ ፕሬዚደንት አብዱልፈታህ ኤልሲሲ ለኢትዮጵያ ወንድሞቼ ሲሉ የግብፅ እጆች የሚባለውና የሚታየው ውስጥ ጨርሶ እንደሌሉ አረጋግጠዋል። أنا بس بأكد للأشقاء في أثيوبيا زي ما أنا رحت للبرلمان الأثيوبي وقلت لهم نحن كان قدامنا التعاون أو المواجهة وإحنا اخترنا التعاون. أنا بأكد لهم إن مصر أبدا لم تقوم بأي دعم للمعارضة ولم تقوم بأي عمل تأمر ضد أثيوبيا. ከዚህ ቀደም በኢትዮጵያ ፓርላማ ፊት ቀርቤ ኢትዮጵያ ላሉ ወንድሞቻችን ያስተላለፍኩትን መልእክት አሁንም በድጋሚ አረጋግጣለሁ። ለፓርላማው ስናገር ሁለት አማራጮች እንዳሉን ተናግሬ ነበር። አንድም ትብብር፣ አንድም ግጭት። እኛ ትብብርን መርጠናል። ግብፅ ለተቃዋሚዎች ፈጽማ ድጋፍ ሰጥታ እንደማታውቅና በኢትዮጵያ ላይም ምንም አይነት ሴራ እንደማትሸርብ አረጋግጣለሁ። ለነገሩ በግብፅ በሱዳንና በኢትዮጵያ መካከል እኮ የትብብር መርሆች ስምምነት ካርቱም ላይ ከተፈረመ ገና ፊርማቸው እንኳ አልደረቀም። ኃይለማርያም ደሳለኝ ካይሮ ድረስ ሄደዋል። ጥሩ አቀባበል ተደርጎላቸዋል። ሻርሜል ሼክ ላይ እንዴት እንደሚተባበሩ ሦስቱ መሪዎች መሬት ይዘው መክረዋል። ኤልሲሲም አንድ የግብፅ መሪ የቀድሞ ፕሬዚደንቷ ሆስኒ ሙባረክ ከቦሌ መንገድ አዙረው ከተመለሱ ወዲህ 20 ከምናምን ለሚሆኑ ዓመታት ኢትዮጵያን ሲጎበኝ የመጀመሪያ የሆነ ጉብኝት አድርገው በፓርላማው ፊት ቀርበው ንግግር አድርገዋል።
ያንን ስምምነት የኢትዮጵያው የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም አዲስ ምዕራፍ ከፋች ብለውት ነበር። የግብፅ ሳሚር ሾክሪ የህዳሴን ግድብና የምስራቅ ናይልን አጠቃቀም የትብብር ንድፍ የያዘ ሲሉ ክበውታል። የሱዳኑ አሊ ካርቲ ታሪካዊ ሲሉ አሞካሽተውታል። እና ያ ሁሉ መጨባበጥ፣ ፊርማና ሙገሳ ምን ነክቶት ይሆን ዛሬ ለእንዲህ አይነት ቃላት የተደረሰው? የኢትዮጵያን መንግሥት ባለሥልጣናት ባገኘናቸው ጊዜ የግብፅንም የየመስሪያ ቤቱ ኃላፊዎች እየጠየቅን የሚሰጡንን ማብራሪያዎች ወደ እናንተ እናደርሳለን። እናንተ የማወቅ መብት አላችሁ። እንዲብራሩ የምትፈልጓቸውንም ጥያቄዎች መጠየቅ ትችላላችሁ። በእነዚህ ክሶች ውስጥ ተደጋግመው ከሚነሱት ወገኖች አንዱ የሆነውን የኦሮሞ ነጻነት ግንባርን ቃል አቀባይ አቶ ቶሌራ አደባን ባልደረባዬ ጽዮን ግርማ ባሉበት ደውላ አነጋግራ ነበር። ሰሞኑን በኢትዮጵያ መንግስት በኩል በኢትዮጵያ እየተፈጠሩ ያሉት አለመረጋጋቶች፣ በኢትዮጵያ እየተፈጠሩ ያሉት ተቃውሞዎች ሰላማዊ ሳይሆኑ ከጀርባቸው የኦሮሞ ነጻነት ግንባር እጅ እንዳለበት እየገለጸ ይገኛል። በእነዚህ ተቃውሞዎች ላይ እጃችሁ አለበት ወይ? በእርግጥ የኦሮሞ ነጻነት ግንባር ከወያኔ ጋር መታገል ከጀመረ የ25 ዓመት አልፎታል። በወያኔ ላይ ትግል ማካሄድ ከጀመረ በእነዚህ ጊዜያት ውስጥ ደግሞ ህዝብን ያደራጃል፣ ያነቃል፣ ያታግላል። በዚህ ትግል ውስጥ የእኛ አስተዋጽኦም ከፍተኛ መሆኑ የተረጋገጠ ነው፣ የታወቀ ነው። ድርጅታችሁ የኦሮሞ ነጻነት ግንባር ሰላማዊ ትግል ኢትዮጵያ ውስጥ አያዋጣም፣ በጦርነት ነው ከዚህ በኋላ ትግላችንን ማድረግ የመረጥ ነው ብሎ የወጣ ድርጅት ነው። እንግዲህ አሁን እርሶም ያሉት አስመራ እንደሆነ ነግረውኛል። ይሄንንም ለማድረግ ኤርትራ ነው የሚገኘው። በኢትዮጵያ መንግስትም በሽብርተኝነት የተፈረጀ ቡድን ነው። በይፋ ከኢትዮጵያ መንግስት ጋር ጦርነት አውጆ የሚንቀሳቀስ ድርጅት ነው። እሱንም እናንተም በተለያዩ ጊዜ ገልጻችሁታል። ኢትዮጵያ ውስጥ የሚደረገውን ትግል ደግሞ በማህበራዊ ሚዲያም ላይ የሚናገሩ ሰዎች ፍጹም ሰላማዊ የሆነ ተቃውሞ ነው የሚያደርጉት እያሉ ሲገልጹ ነበር ላለፉት 12 ወራት። እንዴት ነው ይሄ ነገር ታዲያ? በዛ በኩል ሰላማዊ ተቃውሞ ነው የሚሉ አገር ውስጥም ያሉት ድርጅቶች ሰላማዊና ህዝባዊ ተቃውሞ ነው ይላሉ። የእናንተ ደግሞ የድርጅት ባህሪ፣ የድርጅታችሁ አወቃቀር አሁን ያለበት ባህሪ ከዚህ የተለየ ነው። ባለፈው የድርጅታችሁ መሪ አቶ ዳውድ ኢብሳ ደግሞ ያንን ኢትዮጵያ ውስጥ ያለውን ተቃውሞ እንደሚመሩት ገልጸዋል። ኢትዮጵያ ውስጥ ያለው ተቃውሞ ሰላማዊ አይደለም ማለት ነው በእናንተ ድርጅት ከተመራ? በዛ ነገር ላይ ይሄ ድርጅቱ በተመለከተ በኢትዮጵያ ውስጥ እየተካሄደ ያለው እንቅስቃሴ በተመለከተ ድርጅቱ መግለጫ አውጥተዋል። የድርጅቱ ሊቀመንበርም መግለጫ ሰጥቶበታል። ከዛ ውጪ ምንም አዲስ ነገር የሚለው የለኝም እኔ በበኩሌ። አዎ እሱን እኮ መሰረት አድርጌ ነው የጠየኩት። የድርጅቱ ሊቀመንበር የተናገሩት ነገር አለ ዩቲዩብ ላይ በተለቀቀ የቃለ ምልልስ ላይ ኢትዮጵያ ውስጥ የሚደረገውን እንቅስቃሴም እንደሚመራው ኦነግ ገልጸዋል። አሁን ደግሞ እንዳልኩት ጥያቄው ልድገመውና ኢትዮጵያ ውስጥ ያሉት በህጋዊ መንገድ የሚንቀሳቀሱት ፓርቲዎችን ጨምሮ ኢትዮጵያ ውስጥ ያለው ትግል፣ ኢትዮጵያ ውስጥ ያለው ተቃውሞ፣ ወጣቶቹ የሚያደርጉት ተቃውሞ ጥያቄዎቻቸው ግልጽ ነው። የመብት ጥያቄ ነው። የሀብት ክፍፍል ጥያቄ ነው። ሰላማዊ ነው። ተቃውሞ ለረጅም ወራት የዘለቀው በሰላማዊ መንገድ ነው እያሉ ሲገልጹ ነበር። ስለዚህ ይሄንን እኛ እንመራዋለን ከተባለ እንዴት ሆኖ ነው ይሄ ተቃውሞ ሰላማዊ የሚሆነው? አንደኛ ነገር የኦሮሞ ነጻነት ግንባር ወደ ትጥቅ ትግሉ ከቻርተሩ ተገፍቶ ወጥቶ ወደ ትግሉ እንዲያመራ ያደረገው የወያኔ መንግስት ነው። የወያኔ መንግስትን መታገል ደግሞ መብታችን ስለሆነ እንደ ድርጅት ተደራጅተን ያንን መንግስት እንቃወማለን፣ እንታገላለን። በእኛ ስር የተደራጁ ኃይሎችም ደግሞ የድርጅቱን አቋም ነው ወስደው የሚንቀሳቀሱት። ስለዚህ ኦነግ የሚያደራጀው የሚያታግለው ማንኛውም የድርጅቱ አባል በዚህ መርህ ስር ተሰልፎ ነው ትግሉን የሚያካሂደው ማለት ነው። የኦሮሞ ፕሮቴስት ወይም የኦሮሞ ተቃውሞ ከተጀመረበት ጊዜ ጀምሮ የኦሮሞ ተቃውሞ እንቅስቃሴው እየተመራ ያለው ወጣቶች በማህበራዊ ሚዲያ ላይ በፈጠሩት በዘረጉት ስርዓት ነው ወይም በዘረጉት ሲስተም እንደሆነ ይነገራል። ወጣቶቹ ማህበራዊ ሚዲያ ላይ በሚያስተላልፏቸው መልእክቶች እንደሆነም ይነገራል። ለምሳሌ የኦሮሞ ፌዴራሊስት ኮንግረስ ኢትዮጵያ የሚገኘው በተደጋጋሚ እንደገለጸውም ወጣቶች የሚደርሰውን በደል በቃኝ ብለው ያደረጉት ነው። እኛ መረጃ ከመሰብሰብ ውጪ እንቅስቃሴውን እንኳን የምናውቀው ነገር የለም ብለው ይናገራሉና ትልቁ ይሄን እንቅስቃሴ እየመራ የሚገኘው ማህበራዊ ሚዲያ ላይ ያለው ሲስተም ነው
በሚልም ሲናገሩ ይደመጣል። እና ኦነግ እንዴት ነው በዚህ ሲስተም ውስጥ ኢትዮጵያ ያለውን ሊመራ የቻለው? እንግዲህ ማን ይመራዋል እንዴት ነው ለሚለው እንግዲህ ቅድምም ነገርኩሽ፣ ሊቀመንበሩም ተናግረዋል፣ መግለጫውም ወጥቷል። እንዴት ነው የሚመራው፣ እንዴት ነው የሚያደራጀው በሚለው ላይ መግለጹም አስፈላጊ አይደለም፣ ጊዜውም አይደለም። አንዳንድ አስተያየት ሰጪዎች ግን ለምሳሌ ኦነግ ይሄንን በሊቀመንበሩ አማካኝነት እኛንን የምንመራው ብሎ መምጣቱ የታሪክ ሽሚያን ከመፈለግ ነው እንጂ እኮ ምንም ወቀሳ ምንም የሚያስከትለው እንትን የለም። ህዝቡ እኮ በአደባባይ ነው የኦነግን ባንዲራ ይዞ የሚወጣው፣ በአደባባይ ነው በልዩ ልዩ መንገዶች ይህንን ድርጅት በዘፈንም ይሁን በመፈክርም ይሁን እያሰማ ያለው እና ስለዚህ ይሄ ለኦሮሞ ህዝብ መታሰርም መገደልም መባረርም የሆነ ልዩ ልዩ ስቃዮች የሚደርሱበት እኮ ኦነግ ስለመራው ብቻ አይደል። ኦነግ ባይመራውም መታሰርና መሰደዱ አልቀረለትም። ይሄ ህዝብ ደግሞ ያ ሁሉ ስላንገሸገሸው ሁሉንም ነገር ግልጽ አድርጎ በግልጽ እየታገለ ያለ ህዝብ ነው። ህዝቡ በአደባባይ በማን እንደሚመራ ለምን እንደሚመራ ወይንም ደግሞ ለምን እንደሚታገል በግልጽ እየተናገረ ነው። በወያኔ አንገዛም፣ ይብቃን፣ በዚህ ስራ ስር መኖር አንችልም ብሎ በዚህ አይነት ላለፉት ለ1 ዓመት ገደማ በግልጽ እየታገለ ነው ያለው። ኦነግ የሚያደራጀውና ትግሉን የሚያታግለው ኃይል ካለ የኦነግ የመጨረሻ ዓላማው ምንድን ነው? በዚህ ትግል ማሳካት የሚፈልገው ዓላማ ምንድን ነው? እኛ ዓላማችን ግልጽ ነው። ደጋግመን ስንናገረው የነበረ ነው። አሁንም እየተናገርነው ያለ ነው። ግልጽ ነው አቋማችን። የኦሮሞ ህዝብ በሀገሩ ላይ የባለቤትነት መብቱ እንዲረጋገጥ፣ በሀገሩ ላይ በሀብቱ ላይ በንብረቱ ላይ አዛዥ ሆኖ እንዲኖር የራሱን እድል የመወሰን መብቱን ለማስከበር የምንታገል ድርጅት ነን ማለት ነው። ስለዚህ መጨረሻ ላይ ምን አይነት ዓላማ ማሳካት ነው ሀሳቡ? ለምሳሌ የኢትዮጵያ መንግስትም ወይም ደግሞ ሌሎች የኦሮሞ አክቲቪስቶችን ጨምሮ ፍጹም የመገንጠል ዓላማ ያለው ድርጅት ነው ብለው ይወቅሱታል፣ ይከሱታል። ይሄ ምናልባት መገንጠል ኢትዮጵያን ወደ መከፋፈል፣ ኢትዮጵያን ወደ ማጥፋት ሊሄድ ይችላል ብለውም ስጋት አላቸው። ስለዚህ ምንድን ነው የኦነግ ዓላማ? ኢትዮጵያን በማጥፋት ላይ ያሉት የህዝቦችን ድምፅ የማያዳምጡ የህዝቦችን ችግር ለመፍታት የማይፈልጉ ናቸው እንጂ ኦነግ አይደለም። የእኛ አቋም ግልጽ ነው። የኦሮሞ ህዝብ በጨቋኝ መንግስታት ስር መብቱ ተረግጦ ከቀዬው እየተባረረ ንብረቱ እየተዘረፈ ከ100 ዓመት በላይ ፋሽስታዊ አገዛዝ ስር ወይም በአምባገነኖች ስር የኖረ ህዝብ ነው። ይህ ህዝብ ምን ይፈልጋል? መጠየቅ አለበት። የሚፈለገው መገንባት ያለበት አንድነት ወይንም ደግሞ እኛ የምናያት ኢትዮጵያ የአንድ ቡድን ወይንም ደግሞ የአንድ ብሔር የበላይነት ያለበት ሳይሆን ህዝቦች በህዝቦች መፈቃቀር ላይ ወይንም ደግሞ በህዝቦች ሁኔታ የተመሰረተች ኢትዮጵያ ነው የምፈልገው። አንዱ ጨቋኝ ሆኖ ሌላው ተጨቋኝ ሆኖ የምትኖርበት ኢትዮጵያ ማብቃት አለባት ነው የምንለው እኛ። ለዚህ ደግሞ ወሳኙ ህዝቡ ነው። ህዝቡ መጠየቅ አለበት። እንደ ድርጅት ኦሮሞ ነጻነት ግንባር ከሆነ የኦሮሞ የራሱ ሀገር ባለቤት መሆን አለበት ነው። ያ ከተረጋገጠ በኋላ ደግሞ ህዝቦች ከተፈቃቀዱ በህዝቦች ውሳኔ የሚመጣን አንድነት አይቃወምም። ስለዚህ የኦሮሞ ነጻነት የሚታገለው የኦሮሞ ነጻነት ግንባር የሚታገለው የኦሮሞ ህዝብ መብት ይረጋገጥና ከዛ በኋላ በህዝቡ ውሳኔ የሚያስፈልገው እርምጃ ሁሉ ሊወሰድ ይችላል የሚል ነው። ኦሮሞ ነጻነት ግንባር ከግብጽ ጋር በመሆን በኢትዮጵያ እየተሰራ ያለውን ግድብ እንዲገደብ ግብጽ ስለማትፈልግ ግብጽም የራሷን ፍላጎት በጎን ለማሳካት ኦነግም ደግሞ የራሱን ዓላማ ለማሳካት ከግብጽ ጋር በመተባበር እንደዚህ አይነት ስራዎችን እየሰራ ነው በሚል በኢትዮጵያ መንግስት በኩል ተወቅሷል ድርጅቱ። ይሄን እየሰራ ነው ወይ? ከግብጽ ጋር በመተባበር ነው ወይ ይሄንን የሚሰራው?
የወያኔ መንግስት ከተቋቋመ ጊዜ ጀምሮ የሐሰት ፕሮፓጋንዳዎችን በነጻነት ታጋዮች ላይ ለዲሞክራሲ በሚታገሉ ድርጅቶች የሚሆኑ ህዝቦች ላይ የተለያዩ ወንጀላዎችን ሲሰነዝር እንደነበረ ይታወቃል። አሁን የተጀመረው ይህ እንትን በእውነቱ እንዴት ከምን ተነስቶ እንደዛ እንዳገናኙትም ለማወቅ በጣም አስቸጋሪ ነው። እነሱ ራሳቸው ከወራት በፊት ጠቅላይ ሚኒስትሩ ኢትዮጵያ ውስጥ የተከሰተው ችግር በአመራር ብልሽነት፣ ምዝበራ መስፋፋት እና ፓርቲው ራሱ ድርጅቱ ራሱ በራሱ ውስጥ የፈጠረው ችግር ስለሆነ ወደ ሌላ ጣታችንን ከመቀሰር ራሳችንን መለወጥ መቀየር አለበት፣ ስርዓታችን ነው በህዝብ ዘንድ ተቀባይነት ያጣው በሚል በአደባባይ በግልጽ ሲናገር ነበር። አሁን ደግሞ መልሰው ከ2-3 ወር በፊት ያሉትን አጥፈው ደግሞ ዛሬ ወደ ውጪ ኦነግ እንደዚህ ያደረገ ከግብጽ ጋር ተባበረ የሚባሉትን ክሶች መደርደር ጀምሯል። ይህንን የሚሉት እውነት የኦሮሞ ነጻነት ግንባር ከግብጽ ጋር ተባብሮ ዓላማውን ለማሳካት ከግብጽ ጋር ተባብሮ የሚሰራው ስራ ኖሮ ሳይሆን ምናልባት ህዝብ ሊሰማኝ ይችላል፣ ይሄንን ካልኩ ከኔ ጋር ሊያብር ይችላል ከሚል ዓላማ በመነሳት ነው እንጂ የኦሮሞ ነጻነት ግንባር ከግብጽ ጋር ምንም አይነት ግንኙነት ፈጥሮ ወይንም ደግሞ ምንም አይነት እርዳታ አግኝቶ የሚንቀሳቀስ ድርጅት አለመሆኑ ማንም ያውቀዋል። ይሄ በቴሌቪዥን ግን ኢትዮጵያ ቴሌቪዥን ያሳያቸው ቪዲዮ ነበሩ ተተርጉሞ የቀረቡ በአረብኛ የሚነገሩ ነገር ግን ከኦሮሞ እንቅስቃሴ ጋር የተያያዙ የሚመስሉ በቴሌቪዥን የቀረቡ ፕሮግራሞች ነበሩ። እሱን ተመልክተዋል? እሱ እኮ ከ3-4 ዓመት በፊት የተደረገ ድርጊት ነው። ያ ፊልም የሚታየው ሲያሳዩት የነበረው ፊልም የኦሮሞ ተወላጆች ስደተኞች በሀገራቸው ውስጥ ያጡትን መብት የመሰብሰብ መብት እዛ ስላገኙ ሀሳባቸውን ለመለዋወጥ የድርጅቱንም ይሁን ወይንም ደግሞ ህዝባዊ በዓላትን ሲያከብሩ ሰዎችን እየጋበዙ የሚወያዩበት መድረክ ነው። በዛ ላይ ደግሞ የፈለጉትን ሰው የመጋበዝ መብት አላቸው። የተጋበዘ ሰው ደግሞ በስብሰባም ይሁን በበዓል ላይ ተገኝቶ ያየውን ማድነቅና የተሰማውን ስሜት መግለጽ መብቱ ነው። ያ ነው እንጂ ያ ማለት ግለሰቦች በኦሮሞ ስደተኞች በሚያከብሩት በዓል ወይንም ደግሞ በሚሰበሰቡበት ጊዜ ተገኝተው ሀሳባቸውን መግለጽ ማለት ግብጽ መንግስት የኦነግን ረዳ ማለት ነው። የዚህ አይነት ሁኔታዎች በየቦታው አሉ። አውሮፓም አለ፣ አሜሪካን አለ። አሜሪካ ሴናተሮች፣ ምክር ቤት አባሎች ሰላማዊ ሰልፍ ሲደረግ የኦሮሞም ይሁን ሌላ ሰላማዊ ሰልፎች ሲደረጉ ህዝቡን ወጥተው በስብሰባው ላይ ተገኝተው ያዳምጣሉ። ካዳመጡም በኋላ ሀሳባቸውን ይሰጣሉ። ያ ማለት የአሜሪካ መንግስት ኢትዮጵያን የኦሮሞ ነጻነትን ግንባር ይደግፋል ማለት አይደለም እና ምንም የተለየ ከዛ የተለየ ምንም የተደረገ ወይንም ደግሞ በግንኙነት ላይ የተመሰረተ አንድም ነገር ኖሮ አይደለም። ይሄን ህዝቡን ለማደናገር የሚጠቀሙበት ፕሮፓጋንዳ አለ። ይጠቀሙበት ያሰቡት ፕሮፓጋንዳ ነው እንጂ እውነት የኦሮሞ ነጻነት ግንባር ከግብጽ ጋር ግንኙነት ኖሮት ወይም ደግሞ እርዳታ አግኝቶ ያደረገው ነገር አይደለም። ጽህፈት ቤታችሁን ግን ከኤርትራ ወደዛ አዙሯችኋል በሚልም ይወቅሳችኋል የኢትዮጵያ መንግስት። እንግዲህ የእነሱ እኮ ነገርኩሽ ከመጀመሪያውን ጀምሮ ከመምጣታቸው በፊት ጀምሮ እንደዚህ አይነት የሐሰት ፕሮፓጋንዳ የኖረ ቡድን ያኔ በመንግስት ከሆነ እና ሁል ጊዜ የፈጠራ ወሬዎችን በማናፈስ እውነት ለማስመሰል ይሞክራሉ። ውሸት ነው ብትይ ሌላ ውሸት ይዘው ነው እንጂ የሚመጡት ውሸትነቱን አምነው ያንን ለማስተካከል የሚሞክር ቡድን አይደለም። ስለዚህ የዛ አይነት ሁኔታ የለም በግብጽ ውስጥ። በቴክኖሎጂ እየታገዙ የጥፋት አድራጎት ይፈጽማሉ የሚል ክስ ከተሰማባቸው ግለሰቦች የኦሮሚያ ሚዲያ ኔትወርኩ ጃዋር መሐመድም ከጽዮን ጋር ተነጋግሮ ነበር። ወደ ጽዮን ልመልሳችሁ። ምንድን ነው ከዚህ ከተቃውሞ እንቅስቃሴ ጋር በተያያዘ በቀጥታ ያለህ ግንኙነት?
የኔ ሚና እንደ አንድ የኦሮሞ ወጣትና ለኦሮሞ ሕዝብ እንደሚሟገት የሰብአዊ መብት ተሟጋች በዚህ እንቅስቃሴ ውስጥ ያለኝን ምክር፣ ስትራቴጂካዊ ምክር የመስጠት ከዛ በበለጠ ደግሞ ኦሮሚያ ውስጥ የሚካሄዱ ሰብአዊ መብቶች ረገጣዎችን በማጋለጥ እዛ ውስጥ የሚደረጉ የትግል ትዕይንቶችን ለዓለም ሚዲያ ለኢትዮጵያ ሕዝቦች በማቅረብ ቀልጣፋ ሚና አለኝ። ይሄን ምክር አይደለም። በዚህ ሚና ደግሞ እኮራበታለሁ። ወደፊትም በበለጠ አተናግሬ የሚሄድበት ነው። የኦሮሞ ሕዝብ ትግል በተለይ በዚህ መንግስት ጋር ያለው ትግል መሬታችንን አትዝረፈን፣ አትግደለን፣ የምታስሩ ሰዎችን አትሰር፣ የታሰሩት ይለቀቁ ነው። ይህ እስካልቆመ ድረስ ትግሉ ተጧጥፎ ነው የሚቀጥለው። የኔ ሚናም ከቀን ወደ ቀን የበለጠ እየጨመረ የሚሄድበት እንጂ የሚቀንስበት የለም። ጃዋር፣ በኢትዮጵያ መንግስት በኩል ከቀረቡብህ ክሶች አንደኛው ይህን ሁላ ነገር የምታደርገው ከግብጾች ጋር ባለው ግንኙነት የግብጽ መንግስት ደግሞ በኢትዮጵያ እየተገደበ ያለውን የአባይ ግድብ ዳር እንዳይደርስ ግድቡ እንዲሰናከል ወይም ባለበት እንዲቆም ካለው ፍላጎት የተነሳ ከግብጽ መንግስት ጋር በመተባበር ይሄን ነገር እንደምታደርግ ተጠቅሷልና ይሄ እውነት ነው ወይ? እንደዚሁም የታዩ ቪዲዮዎች አሉ። ይሄን ከአብሮ ይሄ ነገር ሲቀርብ የቀረበ ቪዲዮም አለ። ይሄ ነገር እውነት ነው ወይ? ይህ ፍጹም ውሸት ነው። የኦሮሞ ህዝብ እንደ ወያኔ ያለን ተልካሻ መንግስት ለመጣል አንድም የውጭ ኃይል አያስፈልገው። የኦሮሞ ህዝብ መሳሪያ አይደለም እየታገለ ያለው። የኦሮሞ ህዝብ በአካባቢው ባሉ አቅሞች በራሱ አንድነት በራሱ መተባበር ላይ ተነስቶ ነው እየታገለ ያለው። የውጭ ኃይል ምንም አይነት አያስፈልግም። ይሄን የሚያወሩት ሌባና ልጇን አታምንም እንደሚባለው ወያኔን አቅፎ ደግፎ ያመጣው የውጭ ኃይል ነው። ሱዳን፣ ኤርትራ፣ ግብጽ፣ ከዛ በኋላ ደግሞ አሜሪካኖቹ ናቸው አዝለው ያመጧቸው። ሌላውንም እንደዛ ስለሚያስቡ ነው። የኛ ህዝባዊ እንቅስቃሴ ነው። የህዝቡን የውስጥ አቅም በስትራቴጂ በመምራት ነው ይሄ ነገር እየተካሄደ ያለው። የግብጽ እጅ በምንም መልኩ ኢትዮጵያ ውስጥ የለም፣ በኦሮሚያ ውስጥም የለም። የህዝብ ቁጣ ነው እየተካሄደ ያለው። ያ ስርዓት መፍትሄ የሚፈልግ ከሆነ እጁን ወደ ሌላ ከመቀሰር የራሱ ጥፋት፣ የራሱን ስህተት፣ የራሱን በህዝብ ላይ የሚያደርሰውን በደል ቢያስብ የሚበጅ ይመስለኛል። አገር ውስጥ ያለው ወይም ደግሞ ህዝባዊ እንቅስቃሴ ነው ካልክ ማን ነው ይሄንን እንቅስቃሴ ህዝባዊ እንቅስቃሴ እንደው በዋናነት የሚመራው? ይሄ የህዝብ እንቅስቃሴ ነው። ህዝቡ በቁጣ ገንፍሎ የራሱን አመራር በውስጡ ከየወረዳው በየቀበሌው አንቀሳቅሶ እያካሄደ ያለበት ሁኔታ ነው ያለው። በሀገር ውስጥ የሚንቀሳቀስ የፖለቲካ ፓርቲ እንዳለ ይታወቃል። የተለያዩ የፖለቲካ ድርጅቶች በገዢው ፓርቲ ውስጥም ያሉ የፖለቲካ አመራሮች፣ የፖለቲካ ሰዎች የሚሳተፉበት እንቅስቃሴ ነው። በዚህ እንቅስቃሴ ውስጥ ሁሉም የኦሮሞ ፖለቲካ ድርጅት፣ ሁሉም የኦሮሞ ምሁር፣ ሁሉም የኦሮሞ ፕሮፌሽናል በተለያየ መልኩ እየተሳተፈ ያለበት ነው። ማን ነው የሚመራው የሚለው በአሁኑ ወቅት አስፈላጊ ሆኖ አይታየኝም። ግን በቂ አመራር፣ በቂ ስትራቴጂ ተነስቶለት እየተንቀሳቀሰ ያለ ነው። እንግዲህ ውጤቱም ይሄን ነው የሚያሳየው። አስፈላጊ መስሎ አይታየኝም ስትል ከምን አንጻር ነው አስፈላጊ መስሎ የማይታይህ? ለምሳሌ ኦነግን ከሚመሩት ድርጅት አንዱ የሆኑት አቶ ዳውድ ኢብሳ በቅርቡ እኛ ምንመራው ነው ብለው መግለጫ ሰጥተዋል። ስለዚህ ይሄ መግለጫ ካለ ደግሞ የኢትዮጵያ መንግስት አንዱም የሚለው በአሸባሪነት የተፈረጀ ድርጅት አካል የሆነው አንዱ ኦነግ እየመራሁት ነው እያለ ነው የሚል አብሮ አያይዞ የሚያመጣው ነገር አለና ማን እንደሚመራው እንዴት አስፈላጊ አይሆንም? ይሄ የህዝብ ትግል ነው። የህዝብ ትግል ህዝቡ ከላይ ከታች ተደራጅቶ ተንቀሳቅሶ እየሄደ ያለ ትግል ስለሆነ የዚህ ትግል ባለቤት ህዝቡ ነው። ይሄን ትግል የሚያንቀሳቅሰው ህዝብ ነው። ይህንን ትግል ከህዝብ ወስዶ ለሌላ ማድረሱ ጥቅም ያለው አይመስለኝም። ከዛ አልፎ ግን ከሌ ብሎ ጣት መቀሰር ደግሞ ለትግሉም አደጋ አለው። ለእኛ ግለሰቦችም ሆኑ ድርጅቶች አደጋ ስለሚኖረው ወደዛ ገብቶ ለእኔ መግባት አስፈላጊ አይደለም። እኔ ፖለቲካል አክቲቪስት እና የሚዲያ ሰው ነኝ። የማደርገውን ነገር ትግሉን ለመደገፍ እውነት ለማውጣት ነው የማደርገው። በዚህ ሂደት ውስጥ ወደ ከሌ ነው ከሌ አይደለም ወደሚለው ነገር ውስጥ መግባት ለእኔ ጥቅም አለው ብዬ አላስብም። ከዚህ ውስጥ አሁን ሚናዬ በተቃውሞ ውስጥ አለ ብልሃልና ከሱ ውስጥ ንብረት መቃጠሎች፣ በንብረት መቃጠሎቹ ደግሞ በርካታ ሰዎች ከስራ መፈናቀላቸው፣ በአጠቃላይ አለመረጋጋት እንዲፈጠር ምክንያት ነውም ይላሉና ከዚህም ጋር በቀጥታ ተያያዥነት አለው ያንተ ሚና? እንግዲህ በንብረቶች ላይ የተወሰደው እርምጃ የስትራቴጂው አካል ነው፣ የምንክደው። እነዚህ ንብረቶች ከኦሮሞ በገበሬዎች በተወሰደ በተዘረፈ መሬት ላይ በውጭ ባለሀብቶች እና በህወሀት አመራሮች የጋራ ንብረት የሆኑ የኦሮሞ ህዝብ የኦሮሞ ገበሬ መሬቱን አጥቶ ለእነሱ ዘበኛ ድንጋይ ፈላጭ ነው እያለ እነሱ ፎቅ በፎቅ የሚናጥጡበት ጊዜ ላይ ስለደረስን የኦሮሞን ህዝብ መብት ለማስከበር የስርዓቱን የኢኮኖሚ አቅምም ለማዳከም ይሄን እርምጃ እንደ ስትራቴጂ ነድፈው ልጆቹ ሲንቀሳቀሱበት ነው። ትክክለኛ እርምጃ ነበረ። ውጤታማ እርምጃ ነው። የስርዓቱን ኢኮኖሚ በማሽመድመድ መሬቱን ለህዝብ በማስመለስ እንዲሁም ደግሞ የህዝቡን
የትግል ብቃት እየጨመረ የሄደ ስትራቴጂና ተዋጣለት ስትራቴጂ ነው። ወደፊትም ከዚህ በበለጠ በመጠነ ሰፊ በሆነ መልኩ የሚቀጥል ይሆናል። እንግዲህ አንድ ንብረት ሲቃጠል ሲወድም የአንድ ሀገር ኢኮኖሚም አብሮ ይወድማል፣ ይቃጠላል። እንደዚሁም ደግሞ ሰዎች ከስራም ይፈናቀላሉ፣ በአካባቢው አለመረጋጋትም ይፈጠራል። ይሄ ጉዳት እነዚህ ድርጊቶች ሲፈጸሙ እነዚህን ጉዳቶች አላያቸውም? ጉዳቱን እኮ እያብቃቃ ነው። የኦሮሞ ገበሬ ሲፈናቀል እሱ አይታሰብም እንዴ? የኦሮሞ ወጣት ተፈናቅሎ በሺዎች ባህር ውስጥ በአሳ ሲበላ የእሱ አይቆጠርም እንዴ? የኦሮሞ ህዝብ ሁሌ እየተፈናቀለ ሁሌ እየተቸገረ፣ በሱ ምድር ላይ ግን ስልጣን የተቆጣጠጡ ኃይሎችና የእነሱ የውጭ ባልደረቦች ሀብታም እየሆኑ የእኛ ገበሬ በየጊዜው ነው ሲፈናቀል ያለው። በሚሊዮኖች ነው የሚፈናቀለው። ስለዚህ ያንን መፈናቀል የሚሊዮኖችን መፈናቀል ለማስቆም ይሄን እርምጃ መውሰድ ትክክለኛ፣ ፍትሐዊ፣ ሞራላዊ፣ ስትራቴጂካዊ ጠቀሜታ ያለው እርምጃ ነው። ወደፊትም ይቀጥላል። ሰዎች በዚህ መካከል ሊጎዱ ይችላሉ። አዎ ሊጎዱ ይችላሉ። ግን የኦሮሞን ህዝብ መብት የሚሊዮኖችን መብት ለማስከበር ይሄን እርምጃ መውሰድ ግዴታ ነው። ትክክለኛም ነበር። ግን አሁን ግለሰቦች ደግሞ ለፍተው ደክመው የሰሯቸው ሀብቶች፣ ንብረቶች ደግሞ ሲቃጠሉ በዛው መልኩ ደግሞ እንደዚሁ ሌሎች የሚጎዱ ማህበረሰቦችን አይፈጥርም? የሚጠቁት ለጥቃት የተጋለጡት ንብረቶች አንደኛ በህወሀት ባለስልጣናት ወይም ደግሞ በህወሀት በድርጅቱ ባለቤትነት የተያዙ ኩባንያዎች፣ ሁለተኛ ከኦሮሞ ገበሬ ላይ ያለ አንዳች ካሳ መሬት ተዘርፎ የተገነቡ የውጭ ባለሀብቶች ከህወሀቶች ጋር በጋራ ያላቸው ንብረቶች ናቸው። የሌላ ጥሮ የግሮ የሰራ ግለሰብ ንብረት አልተነካም። የተነካም ካለ አንዳንዱን ስርዓቱን ያደረገው በስህተት የተደረገ ካለ አስፈላጊው ካሳ ወደፊት የሚከፈልለት ይሆናል። ግን አሁን ባለው ሂደት እስካሁን ያሉትን ኩባንያዎች በየጊዜው ዝርዝሩ እንቀበላለን። በዚህ እርምጃ የተወሰደባቸው ኩባንያዎች በሙሉ በመንግስት ሰዎች ቁጥጥር ስር ያሉ ወይ ደግሞ ከመንግስት ሰዎች ጋር በጋራ በሼር እየሰሩ ያሉ የውጭ ኩባንያዎች ናቸው። ቅድም እንደጠቀስክልኝ የሚዲያ ስራና አክቲቪዝም ከሆነ የምትሰራው፣ ቅድም ደግሞ እንደጠቀስክልኝ እንቅስቃሴ ነበረ ንብረት ማቃጠል ወይም ንብረት ማውደም ላይ ብልሃል። እንደሱ ከሆነ የሚመራው አንድ አካል አለ ማለት ነው? ኦፍ ኮርስ በደንብ አለ። የሚመራው ኦፕሬሽናል ኮማንድ ኦፕሬሽናል አመራር አለ በየቦታው። ይህንን ህዝቡን አደራጅቶ ከህዝብ ውስጥ የወጣ የህዝብ አካል የሆነ አለ። ያ ማን ነው የሚለው ከጠየቅሽኝ እጃቸውን ይዘህ ለወያኔ ስጥ ማለት ስለሆነ ወደዛ ውስጥ ለመግባት አልፈልግም። እሺ፣ የዚህ አካል አላማ ምንድን ነው? ይህንን እንቅስቃሴ መርቶ በመጨረሻ ማሳካት የሚፈልገው ግብ ወይም አላማው ምንድን ነው? አላማው የኦሮሞን ህዝብና ጥቅም ማስከበር ነው። ይህ ስርዓት ህዝብን እየገደለ ህዝብን እየዘረፈ 25 ዓመት ቆይቷል። ከእንግዲህ በኋላ ሊያበቃ ይገባል። የኦሮሞ ህዝብ መሬቱን እያጣ ልጆቹን በስደትና በእስራት እያጣ ሊቀጥል አይችልም። እንደ ብሔር እንደ ሀገር ይህ ሁኔታ ከቀጠለ ከፍተኛ አደጋ ላይ ነው የምንወድቀው። ስለዚህ ይሄንን ስርዓት እጁን ጠምዝዞ እጅ በማሰጠት አለበለዚያ ደግሞ ወንበሩን ገዝግዞ በመጣል የኦሮሞንና የሌሎችን ህዝቦች መብት ማስከበር አስፈላጊ ነው ብሎ ያን ዓላማ አንግቦ የሚንቀሳቀስ ንቅናቄ ነው። መጨረሻውስ ምንድን ነው? ለምሳሌ የኦሮሞን ህዝብ መብት ማስከበር ነው ከተባለ የኦሮሞን ህዝብ መብት ማስከበሩ መደምደሚያው ምንድን ነው? ኦሮሞ ህዝብ ፋይናል ሴ የሚኖረው ማለትም ከማን ጋር በምን መልኩ እኖራለሁ የሚለውን የሚወስነው የኦሮሞ ህዝብ ነው። የእኛ የአክቲቪስቶችም የፖለቲካ ታጋዮችም ኃላፊነት የኦሮሞን ህዝብ አቅም በማጎልበት ስትራቴጂ በመንደፍ ለዛ ቀን ማድረስ ነው። ከዛ በኋላ ከሌሎች ህዝቦች ጋር በሚደረግ ድርድርና ውይይት ወደፊት ምን አይነት ግንኙነት፣ ምን አይነት ሀገር፣ ምን አይነት ህግ፣ ምን አይነት ኢኮኖሚ ይገነባል የሚለውን የኦሮሞ ህዝብ በሚመርጣቸው ልዩ ቤት በሆኑ የህዝብ ተወካዮች የሚወሰን ይሆናል ወደፊት። ከተከሳሾችና ለጊዜው ለእኛ ተደጋጋሚ ጥሪዎች ካልቀረቡት መካከል አንዱ የኤርትራ መንግሥት ነው። አስመራና አዲስ አበባ ያ ከ70 ሺህ በላይ ወጣቶችን ሕይወት ከበላው ጦርነት ወዲህ በበጎ ተነሳስተው ለበጎ ተፈላልገው አያውቁም። ስድብና ዛቻው ብዙ ነው ከሁለቱም ወገን። ለዚህ ለመጨረሻው የአዲስ አበባ ክስ ከአስመራ የሰማነው አንዳች መግለጫ የለም እስካሁን። እኔም ብዙ ጥረት አድርጌያለሁ። የወትሮ ስልኮች አይነሱም። ለማንኛውም የኤርትራ ባለሥልጣናት እንዲህ አይነቶቹን የኢትዮጵያንም ሆነ የሌሎችን ክሶች በብርቱ ነው ሲያስተባብሉ የሚሰሙት። የኢትዮጵያ ባለሥልጣናት የኤርትራ መንግሥትና ሻዕቢያ አካባቢውን ያተራምሳሉ ሲሉ አሰምተውት ለነበረ ክስ የኤርትራ የውጭ ጉዳይ ሚኒስትር ጽሕፈት ቤት ዳይሬክተር አቶ ፀሐየ ፋሲል ለቪኦኤ ሰጥተውት በነበረ ማስተባበያ ክሱን ወደ ኢትዮጵያ አዙረውት ነበር። የወያኔው መሪ የወያኔው ስርዓት ኢንተርናሽናል ሕግ በመጣስ
የኤርትራን ሉዓላዊ መሬት እንደያዘ ሁሉ ይታወቃል። ይህን የህግ መጣስ ተግባር ለመሸፈን በተለያዩ ጊዜያት የወያኔው መሪ ዘራፍ እያሉ መደንፋት ልምድ ሆኖባቸዋል። ይህ አልኩት ብቻ ሳይሆን ያለአንዳች እፍረት የኤርትራን መንግስት የመቀየር እቅድ እንዳላቸውም ብዙ ጊዜ ለፍልፈዋል ማለት ነው። የወያኔው መሪ ፉከራ ሲያሰሙ ሌላም ምክንያት አላቸው። በኢትዮጵያ ውስጣዊ ሁኔታ ሲዋጠሩ የኢትዮጵያን ህዝብ ትኩረት ወደ ሌላ ለመጠምዘዝ የሚጠቀሙበት አሮጌ ስልት ነው። እውነት መናገር ከሆነ ኤርትራ የዚህን ቀጠና ወይ ድማ የዚህን ሪጅን ሰላም የምትተራምስ አይደለችም። እውነቱን ለመናገር ከሆነ ኢትዮጵያ ወይ ደግሞ የወያኔው ስርዓት በአሁኑ ጊዜ ይህን ቀጠና ማተራመስ ከጀመሩ ብዙ ጊዜያቸው ነው። ሶማሌ ውስጥ የመበታተን አጀንዳ፣ ኤርትራ ውስጥ ይኸው ሉዓላዊ መሬት የመያዝ ይህ ሁሉ መረጋገጫ ነው ማለት ነው። የወያኔው መሪ ፉከራ በሚያሰሙበት ወቅት ምናልባት የሰብአዊ መብት ምክር ቤት ውድቅ የሆነ የጥላቻ ፖሊሲ በተነሳበት ጊዜ ይህን ጉዳይ ሲናገሩ ምናልባት ግፊትም ኖሯቸው ሊሆን ይችላል። በአጠቃላዩ ይህ ከኃላፊነት የራቀ የወያኔው መሪ ዲስኮር ኤርትራ በስጋት የምታይ አይደለም። በአሁኑ ጊዜ የወያኔው መሪ የጦርነት ጥሩምባ ከመንፋት ይልቅ ከታሪክ ቢማሩ የተሻለ በሆነ ነበረ። ኤርትራ ሀገር የማልማትን ቀዳማው ፖሊሲዋን በስፋት እየተንቀሳቀሰችበት ነው። የሀገር ልማት ደግሞ ካለ ሰላምና የዚህ ቀጠና መረጋጋት በሚፈለገው ግስጋሴ ሊካሄድ እንደማይችል የታወቀ ስለሆነ ነው። ስለዚህ ኤርትራ ለሰላምና ለቀጠናው መረጋጋት እንጂ ለሌላ መተራመስ አጀንዳ የላትም፣ ጊዜም የላትም። ይሄ ነው መልሳት። ኢትዮጵያ እኮ ለሰላም ዝግጁ መሆኗን እየገለጸች ነው፣ ደጋግማም ትናገራለች ብያቸው ነበር አቶ ፀሐዬን በወቅቱ። የኤርትራ መንግስት በእውነቱ ትኩረቱን ጠምዝዞ ከልማት ውጪ ወደ ሌላ ሊሄድ አይፈልግም። የኛ ዝግጅት ሁል ጊዜ ለሰላም ለሪጂናል ስታቢሊቲ ሁል ጊዜ እንደሰራን ነው፣ ጥረት እናደርጋለን። ሰላም ለኛ በእውነቱ ሰላም ለልማት ይሁን ለማንኛውም ነገር ለህዝባችን ጥቅም ሰላም ነው። ለሰላም ደግሞ እንዋጋለን፣ ለሰላም እንጥራለን፣ እየጣርንም ነው። ይሄ የወያኔው መሪ ሰላም ሰላም የሚሉት ለይስሙላ ነው። መጀመሪያ ነገር የኤርትራን ሉዓላዊ መሬት ይዞ ሰላም ሰላም ብሎ መዘመር ለእኛ ትርጉም የማይሰጠን ነው። እንግዲህ ኢትዮጵያ በዚህ ዕድሜዋ በአስቸኳይ ጊዜ ሁኔታ ውስጥ ገብታለች። የአስቸኳይ ጊዜ ሁኔታ ማለት ምን ማለት እንደሆነ የማስፈጸሚያ መመሪያው የሚከለክላቸው ተግባራትና እንቅስቃሴዎች፣ የሚሸፍናቸው አካባቢዎችና ጊዜ፣ መዘዙና ውጤቱ ምን እንደሚሆን የተከበራችሁ አድማጮች ግልጽ ግንዛቤ እንዲኖራችሁ ለማድረግ በጥረታችን እንቀጥላለን። ባለሙያዎችንና ባለሥልጣናቱን የፓርቲና የሲቪክ ማኅበረሰብ መሪዎችን እያነጋገርን እናቀርባለን። የእናንተንም አስተያየቶች፣ ስጋቶችና ትዝብቶች እያሰባሰብን እናስተናግዳለን። ለዛሬ ጤናና ሰላም ከእናንተ ጋር ይሁኑ።